የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዛሬም ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው የአማርኛ መሰረታዊ ፊደላት ወይም ሆሄያትን ሲሆን እነዚህን ሆሄያት በተለያየ መልክ በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንድንለይ የሚያግዝ ቪዲዮ ነው ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። እንዲሁም መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይቺ የምታዩት ፊደል ደ ትባላለች። ስለዚህ ከመጀመሪያው ወደ ሰባተኛው ወይም ደግሞ ከአንደኛው ወደ ሰባተኛው ቆጥራለሁ። ከዚያ ሲቀጥል ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ሄዳለሁ ማለት ነው። ስለዚህ ከመጀመሪያው ወደ ሰባተኛው ወይም ደግሞ ከአንደኛው ወደ ሰባተኛው ስቆጥረው ይቺ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። እሺ ይሄኛው ደግሞ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እሺ ቀጥሎ ያለችኛዋ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ጆ፣ ጅ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። እሺ ቀጥሎ ያለች ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ ይቺ ደግሞ ከሰባት እስከ አንደኛው ማለት ነው። ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። እሺ ከዚያችኛዋ ደግሞ ጠ፣ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እሺ ቀጥሎ ያለኛው ከሰባተኛው ወደ አንደኛው ጦ፣ ጥ፣ ጤ፣ ጣ፣ ጢ፣ ጡ፣ ጠ። እሺ ቀጥሎ ያለኛው ደግሞ ጨ ትባላለች። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እሺ
ከዚያ እቺ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ጮ ጭ ጬ ጫ ጪ ጩ ጨ። እሺ ይችኛዋ ደግሞ ከአንደኛው ወደ ሰባተኛው ጳ ጱ ጲ ጳ ጴ ጵ ጶ። እሺ ከዚያ ከሰባተኛው ወደ አንደኛው ማለት ነው። እቺ ደግሞ ጶ ጵ ጴ ጳ ጲ ጱ ጳ። እሺ ከዛ ቀጥሎችኛዋ ደግሞ ጸ ትባላለች ማለት ነው። ስለዚህ ከመጀመሪያው ወደ ሰባተኛው ሰድ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ይቺ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ጾ ጽ ጼ ጻ ጺ ጹ ጸ። እሺ ይቺ ፈ ፉ ፊ ፋ ፌ ፍ ፎ። እሺ ከዚያ ይቺ ከሰባት እስከ አንደኛው ማለት ነው። ፎ ፍ ፌ ፋ ፊ ፉ ፋ። እሺ ከዚያ ይችኛዋ ደግሞ ከአንደኛው ወደ ሰባተኛው ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ከዚያ ይቺ ከሰባተኛው ወደ አንደኛው ስንቆጥረው ደግሞ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ከዛ ይችኛዋ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ከዛ ደግሞ ከሰባተኛው ወደ አንደኛው ስቆጥረው ደግሞ ፖ ፕ ፔ ፓ ፒ ፑ ፐ። እሺ ይችኛዋ ደግሞ አ ከአንደኛ ወደ ሰባተኛው አ ኡ ኢ አ ኤ እ ኦ። እሺ ከዛ ይችኛዋ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ኦ እ ኤ አ ኢ ኡ አ። እሺ ይቺ ደግሞ ከአንደኛው ወደ ሰባተኛው ነው። ሀ ትባላለች ስቆጥራት ሀ ሁ ሂ ሃ ሄ ህ ሆ።
እሺ ይህን ደግሞ ከመጨረሻው ወደ መጀመሪያው ማለት ነው፣ ወይም ደግሞ ከሰባተኛው ወደ አንደኛው ስንቆጥረው ሆ ህ ሄ ሃ ሂ ሁ ሃ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ማወቅና መረዳት ትችላላችሁ ማለት ነው። ድምፁን፣ ቅርጹን አወቃችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን